ጉድ በለው ይድረስ ለክርስቲያን ወንድሞቼ የሥጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ሥጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና እዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና እዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላ አለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልሐምዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ። እርሶ ግን አይደብሮትም እንዴ? ያልተጻፈ ነገር ሲያነቡ የሌለ ነገር እንደው መጽሐፍ ቅዱስ ላይ የሌለ ነገር እንደው እንዳለ አስመስለው እንደው ሲዋሹ በዚህ እድሜዎት፣ ኧረ ይደብራል፣ በእውነት ይደብራል። አትጠብሩ አይደል ያሉን እርሶ? ኧረ ይደብራል። ከእርሶ ጋር አይደም። እሺ የትኛውን የመጽሐፍ ቅዱስ ክፍል አንብበው ነው ኢየሱስ እኔ ገነት ማስገባት አልችልም ያለው ብለው አሁን ሲቀጥፉ የነበረው አንቱ? እስቲ መጽሐፍ ቅዱስን አብራችሁ አንብቡ ክርስቲያኖች፣ አብረን እናንብብ። ሁላችሁም መጽሐፍ ቅዱስን አብረን እናነባለን። አሁን እኚህ ትልቅ አባት የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ሲያነቡልን ቃል በቃል እያነበቡ ነውና ኢየሱስ እኔ ገነት ማስገባት አልችልም ብሏል ብለው ማቴዎስ 20 ላይ ነው ሲያነቡልን ነበር። እስቲ የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ደግሞ ምን እንደሚል ክርስቲያኖች አብረን እናንብብ። እናንተ ከላይ ያለውን ጽሑፍ አንብቡ። የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ በዚያን ጊዜ ዘብዴዎስ ልጆች እናት ከልጆቿ ጋራ እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። ምን እያለች? እየሰገደች ማለት ነው። ወደ ማን? ወደ ኢየሱስ ክርስቶስ። አያችሁ፣ ወደ ኢየሱስ ክርስቶስ የሰገደችው ኢየሱስ ክርስቶስ ምን ስለሆነ ነው? ጌታ ስለሆነ ነው። አምላክ ስለሆነ ነው። ፈጣሪ ስለሆነ ነው። እየሰገደች ነው የሚለው። አትስገጂልኝ አላላትም ክርስቶስ ስትሰግድለት። እና እየሰገደች እየለመነች ወደ እርሱ ቀረበች፣ እንዲህም አለች። እርሱም ምን ትፈልጊያለሽ አላት። ማን? ኢየሱስ፣ የተሰገደለት የሚሰገድለት ንጉሥ፣ እኛም የምንሰግድለት ጌታ። ምን ትፈልጊያለሽ አላት። እርሷም እነዚህ ሁለት ልጆቼ አንዱ በቀኝ አንዱ በግራ በመንግስትህ እንዲቀመጡ እዘዝ አለች። በገነት አይደለም ያለችው፣ በመንግስትህ እንዲቀመጡ እዘዝ። ኢየሱስ ወደ ኢየሩሳሌም የሚሄደው ለንግስና መስሏታል። እሱ ለመሰቀል ነው የሚሄደው። እርሱ ተሰቅሎ አዳምን ለማዳን ነው የሚሄደው። እሷ ግን ልክ እንደ ቀኛዝማች ግራዝማች እንደሚባለው በዙፋን